ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ዛያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ጠዋት ሶመርና እንዲሁም ደግሞ ቱርካን በተኙበት በስስት አሁንም ቢሆን ሶመርም አይኖቿን እየተመለከተ ተኝቷል። በመጨረሻም አይኖቿን ቱርካን ገለጥ አድርጋ ስትመለከት ከሶመር ጋር ይተያያሉ። ፊት እየነሳችውም ዞር እያለች አሁን ስንት ሰዓት ነው ንገረኝ? ከምሽቱ 12 ሰዓት ይሆናል። በድጋሚ ከባድ የሆነ እንቅልፍ ነበር አስመልሶኛል። በጣም ደክሞኛል፣ አሞኛል። አሁን ግን ደህና ነሽ አይደል? በጣም እየራበኝ ነው። ለማንኛውም እንደዛ ከሆነ ታዲያ ተነሽ፣ በቃ ወደ ውጭ ወጣ ብለን እንብላ። ተነሽ፣ በቃ አሁን ተነሽ። በመጨረሻም ቱርካንና ሶመር ተነስተው ምግባቸውን መብላት ይጀምራሉ። በጣም ይጣፍጣል አይደለም? ይሄንን ቆንጆ አሳ ሆድሽ ውስጥ ያለችው ልጅም ተወዷለች ብዬ ተስፋ አደርጋለሁ። ቀና ብሎ ሲመለከታትም ቱርካን በሐሳብ ጭልጥ እያለች አሳውንም በአግባቡ እየቆረጠች ለመብላት ትቸገራለች። የኔ ውድ አይዞሽ እኔ አስተካክለዋለሁ። እኔ እየቆረጥኩ ሰጥሻለሁ፣ ለመብላት ይመችሻል። ልክ እንደዚህ ይኸውልሽ፣ ይኸው አንቺ ቢይ በቃ። ይሄን በልተሽ እንደጨረስሽ ደግሞ ሌላ ቆርጥልሻለሁ። እኔ ምልህ ግን እያለችም ቱርካን ትናገራለች። ይሄንን ቆንጆ አሳ እኮ ኪራዝም ብትሆን ተወደዋለች አይደለም እንዴ? እያለች ስትናገር አይኖቹም እየፈጠጡ ሶመርን በጣም ይደነግጣል። በፍጹም አልገባኝም የተናገርሽው ነገር ቱርካን። ማለቴማ ያው ምንም ብትሆን አሳ በጣም ተወዳለች፣ ለዛ ነው እንደዚህ ያልኩት አይደለም እንዴ? እኔ በፍጹም አልገባኝም። ይኸውልሽ ቱርካን፣ ምን ለማለት ነው እየፈለግሽ ያለሽው ነገር? ለማንኛውም ሶመር እንዴት ነው ግን የተገናኛችሁት? አልገባኝም። ከማን ጋር ነው የተገናኙት? ከሚኔ ጋር እንዴት ነው የተዋወቃችሁት ነው ያልኩ። የኔ ውድ ይሄን ነገር እኮ ከዚህ ቀደም ነግሬሽ ነበር፣ አስረድቼሽ ነበር። እኔ በፍጹም ሊገባኝ አልቻለም። ለምንድን ነው ስለ ሚኔና አንቺ የምናወራው? ማወቅ እፈልጋለሁ፣ ለዛ ነው የጠየቅኩ። ምንድን ነው እሱ ማወቅ የምትፈልጊው ቱርካን? ሚኔ ነች በቃ፣ ታውቂያታለሽ አይደለም እንዴ? የተለየች ሚኔ አለች እንዴ? ምንድን ነው እሱ እንደዚህ የሚያበሳጭ? ምንድን ነው የሚያናድድ? እኔ አልተናደድኩም። ይኸውልሽ ለምንድን ነው የምናደደውስ? ወደዚህ ቦታ የመጣነው እኮ እኔና አንቺ ራት ልንበላ ነው አይደለም እንዴ? ነገር ግን መብላታችንን ትተን የኔና አንቺን ፍቅር ትተን ስለምን ለምንድን ነው የምናወራው? በእውነት ግን ሶመር በጣም ትገርማለህ። እንዴት ነው ግን የቻልክበት? እንዴት ነው በጣም እንደዚህ አይነት ነገር መናገር የቻልከው? የኔ ውድ፣ የኔ ተወዳጅ፣ የኔ ፍቅር፣ የኔ ብቸኛ ቱርካን፣ በቃ ይበቃሻል። ከዚህ በኋላ የማይረባ ነገር አትናገሪ እባክሽ። በእውነት የምታወሪው ነገር በፍጹም ሊገባኝ አልቻለም። አንደኛ ትርጉም የሌለው ነገር ነው እያወራሻለሽ እያለ ሲናገር ትኩር ብላ ስትመለከተው ሶመርም የሚይዝ የሚጨብጠውን ያጣል። በሌላ በኩል ሩቺያን አይላ ጋር እንደደረሰ ትናገራለች። ይኸውልሽ ኦዛር አርፍዶ ነው የሚመጣው። የምግብ ጠረጴዛውን አስተካክዩ፣ እንዲሁም ደግሞ ያችን እብድ እራቷን እንድትበላ ንገሪያት። እናት ሩቺያን ማንን ነው? ሚኒን ነው? ከሷ ውጭ መቼም እብድ የለም እዚህ ቤት ውስጥ አለ እንዴ የምታውቂው እብድ? እያለ ኮስተር ብላ ሩቺያን ትናገራለች። አሁን ቶሎ በይ ጥሪያትና ነይ። ጭርሻም በታዘዘችው መሰረት አይላ ወደ ሚኒ ክፍል እየተራመደ ይደርስ። ሚኒ የት ነው ያለሽው? ሚኒ እራት ደርሷል እያለች ብትጠራትም በፍጹም ምላሽ የሚሰጣት ሰው ታጣለች። እንዲሁም ደግሞ ወደ ላይኛው ክፍል ሄዳ ኪራዝ ጋር እንደደረሰች ኪራዝም ካልጋዋ ላይ የለችም ነበር። ኪራዝ በጣም እየደነገጠች አይላ እየሮጠችም ሩቺያን ጋር ትደርሳለች። እናት ሩቺያን ሚኒ የለችም ቤት ውስጥ። ምንድነው ታዲያ የሚያቻኩልሽ? ምን ያስደነግጥሻል? የሆነ ቦታ ሄዳ እንደው ብትሞት ደስ ይለኝ ነበር። እንደውም ይሄ ብቻ እኮ አይደለም እናት ሩቺያን፣ ኪራዝም የለችም፣ ህፃኗ የለችም ብላ ስትናገር ሩቺያንም በጣም ትደነግጣለች። ምንድን ያልሽው አንቺ? ሁለቱም ክፍል አየኋቸው፣ ሁለቱም የሉም። ወደ ውጭም ተመለከትኩ፣ አረንጓዴ ስፍራው ቦታ ራሱ ተመለከትኩ፣ ማንም የለም። በጣም ፈርቻለሁ ሩቺያን፣ በጣም ነው የፈራሁት። ምናልባት ህፃኗ ልጅ ይዛ ጠፍታብን እንዳይሆን። በሌላ በኩል ሚኒ ጭፈራ ቤት፣ ተለመደው ጭፈራ ቤት ደርሳ መጠጥም አንድ ሁለት እያለች እየጨፈረች ነው። በሌላ በኩል ቱርካን አሁንም ቢሆን እንባዋ ቅርር እያለ እየተናደደች ታስታውሳለህ አይደል? የዛን ቀን ምሽት የተጋባን ቀን ምሽት እየተናገርክ ነበረ፣ እየማልክ እየተናገርክ ነበር። እኔ መቼም ቢሆን አልረሳውም። ያንቺ ባል በፍጹም አልሆንም፣ መቼም ቢሆን ያንቺ ባል አልሆንም እያልከኝ ነበር። ምክንያቱም አንተ የምትወደው ሚኒን ብቻ ነበር እያለች ስትናገር ሶመርን በጣም እየደነገጠ ዝም ብሎ ይመለከታታል። ታስታውሳለህ ብዬ ተስፋ አደርጋለሁ። የዛን ቀን ምሽት የጠጣህና የሰከርክ ቀን ማታ ጥያቄ እየጠየቅከኝ ነበር። ቱርካን ንገሪኝ እስኪ ምን አይነት አባት ነው መሆኑኒ እያልክ እየጠየቅከኝ ነበረ። የዛን ሰሞን ነበረ ሚኒ ያረገዘችው አይደለም እንዴ? ለዛ ነበር የጠየቅከኝ አይደል? እኔ ግን ጅላጅሏ፣ እኔ ሞኟ ቱርካን ግን የዛን ጊዜ እንደዚህ ብለህ ስጠይቀኝ ከኔ ልጅ መውለድ ትፈልጋለህ ብዬ ነበር ያሰብኩት። እንደዚህ ብሎ የሚጠይቀኝ ሶመር ከኔ ልጅ መውለድ ይፈልጋል እያልኩ ነበር የተረዳሁት። በዚህ መሀል ስልኩ ላይ አንድ መልእክት ይገባለታል። አንድ ጊዜ ስልኩን አንድ ጊዜ ቱርካን እየተመለከተ ሶመር በጣም ይጨነቃል። ምስጋና ለኔ ይገባልና ሶመር፣ ተመልሼ ወደ ቤት ገባሁ። ብዙ ውጥንቅጥ ይወጣብህ ነበር፣ ህይወትህ ሁሉ ይበላሽ ነበር። ነገር ግን ከተመለስኩ በኋላ ሁሉም ችግር ወደ እኔ እየመጣ ያንተ ጣጣ በሙሉ ወደ እኔ እየመጣ ነበር። በጣም የማይረቡ ሰዎች፣ መጥፎ ሰዎችን እንድጋፈጥ አድርገኸኛል ሶመር። አንተ ደግሞ ከኔ ጎን የሆንክ ይመስለኝ ነበር፣ ለእኔ ትታገል ይመስለኝ ነበር። ነገር ግን ጉዳዩ እንደዛ አይደለም። በመጨረሻም
ጉዳዩ ምን መሰለ ገብቶኛል አሁን አንተ እየተዋጋ የነበረው ለምን ስትል ነበር ለምን ነበር ጥብቅና የቆምከው እያለ እየተናደደች ስትናገር በተደጋጋሚ ሜሴጅ ወደ ስልኩ ይገባል በእውነት በጣም አስመሳይ ነህ ሶመር ከፍለፊት ሲያው እጅግ አንተ ተጨናቂና አሳቢ በጣም መልካም ባል ትመስላለህ ነገር ግን እውነታው አንተ በጣም ጨካኝ ሰው ነህ እጅግ ጨካኝ ሰው ነህ ሶመር እውነታው ይሄ ነው ትንሽ እንኳን እፍረት የለህም ሁለት ሴቶችን በአንድ ጣራ ስታኖር ከሷ ጋር ወደ ገበያ ቦታ ትሄዳለህ አብረሃት ትሄዳለህ ልጇን ታባብላለህ በእርግጥ ምን ይደረጋል ልጁ እንደሆነ ያንተ ነው መንከባከብም ግዴታ ነው በእርግጥ ልክ ነው እሷንም ልጇንም መንከባከብ ግዴታ ነው አንድ ጥሩ ዜና አለ ይኸውልህ ሶመር ከጥቂት ወራቶች በፊት የጠየቀኝ ጥያቄ አለ ለሱ መልስ አለኝ አሁን አንተ መጥፎ አባት አይደለም እጅግ አስቀያሚና ቀፋፊ አባት ነህ አንተ በጣም ነው ያበሳጨኝ መጥፎ አባት ግን አይደለም የነውቅ አንተ ወስላታ ነህ በሚስት ላይ ሌላ ሴት ላይ የምትሄድ ወስላታ ሰው ነህ ከሃዲ ነህ አንተ እውነተኛ ማንነት የለህም ውሸታምና አጭበርባሪ ነህ ብላ ተናዳ አጠገቧ ያለውንም ፎጣ የምግብ መጥረጊያውን ፎጣ እላው ላይ ተወረውረበታለች ይህንንም ተናግራ እየተራመደች በፍጥነት ስትሄድ ከተቀመጠበት ተነስቶ ቱርካን እያለም ይከተላታል በመጨረሻም እጇን ይዞ ያስቆማታል ይኸውልህ አንድ ነገር እንዳትነካኝ ልቀቀኝ ብያለሁ በፍጹም ልነካኝ እንዳትሞክር በድጋሚ ብላ ተናዳ ስትሄድ በድጋሚ እየተከተለ ቱርካን በሌላ በኩል አይላና ሩቺያን ሚኔ ልጇን ይዛ ስለጠፋች እየተጨነቁ ስልክም በየቦታው እየደወሉ ነው ግራ እየተጋባች አይላም ትናገራለች ካልሆነ ለፖሊስ እናመልክት አንቺ ማይረባ ነገር አትናገሪ የምን ፖሊስ ነው አሁን ሂጂና ጥሪልኝ ሾፌሩን ጥሪልኝ እያለችም ሩቺያን ስልክ ትደውላለች ሲልቹክ ይኸውልህ አንድ ችግር ተፈጥሯል ሚኔ ልጇን ይዛ ጠፍታብናለች ይኸውልህ ወደ ምን አይነት ቦታ ወደ ምን አይነት ጉድጓድ ወደ ምን አይነት ሲኦል ውስጥ እንደገባች አላውቅም ለማንኛውም ምን የምፈልገው የልጅ ልጅን ብቻ ነው እሷ እንደፈለጋ መሆን ትችላለች ነገር ግን ይኸውልህ አስጠንቅቄሃለሁ ሲልቹክ በፍጹም ይሄንን ጉዳይ ሶመር ማወቅ የለበትም ገብቶኛል መቤቴ ገብቶኛል ምንም ችግር የለም ማድረግ የምችለው ሁሉ አደርጋለሁ በመጨረሻም ሾፌሩ በፍጥነት ሩቺያን ጋር ይደርሳል አቤት መቤቴ ያቺ ቀሽቃሻ ሚኔ የምትባል እብድ ልጇን ይዛ ጠፍታብናለች እሷ ልትደበቅበት የምትችልበትን ቦታ ታውቃለህ መቼም አንተ ስለዚህ እዛ ቦታ ሄደህ ቼክ ታደርግልኛለህ ምንም ችግር የለም እሄዳለሁ አሁኑ ነው በሌላ በኩል ሶመርና ቱርካን እንደተጣሉ ወደ ክፍላቸው እንደደረሱ በፍጥነትም ሻንጣዋን ፈታ ልብሷንም እያጣጠፈች ወደ ሻንጣዋ ታስገባለች ቱርካን ለፈጣሪ ብለሽ እባክሽ እንደዚህ አታርጊ እባክሽ ቱርካን እየለመንኩሽ ነው እባክሽ ለፈጣሪ ብለሽ ለቀቀኝ ብያለሁ የተናገርሽውን ነገር በሙሉ ሰምቼሻለሁ አንቺ በሙሉ ስትናገር የነበረ እኔ ምንም ነገር አልተናገርኩም ቢያንስ አሁን እንኳን እድል ስጪኝ ልናገር እባክሽ እኔ ጋር ያለውን እውነት መስማት አለብሽ ቱርካን አንተ ምንም የምትናገረው ነገር የለም አንተን ከዚህ በኋላ ባይኔ ራሱ ማየት አልፈልግም ቱርካን እባክሽ ቁሚ እባክሽ ቱርካን እባክሽ እያለም ጥርቅም አድርጎ እጇን ይዛታል ይኸውልሽ የትም መሄድ የለብሽም ቁጭ ብለን እናውራ እባክሽ እኔ እናንተ የምናወራው ነገር የለም አልቋል በመጨረሻም አይኑን ጣል ሲያደርግ ቁልፉንም ይመለከተዋል እሷን ትቷት እየሮጠ በሩንም ጥርቅም አድርጎ ሲዘጋት ሶመር ምን እያደረክን ያለው በሩን ከፈተልኝ ልሂድበት ምን እያደረክን ያለው ይኸውልሽ በፍጹም መሄድ የለብሽም አሁን ከዚህ ክፍል ከወጣሽ በድጋሚ አንቺን ላገኝሽ አልችልም እባክሽ እንደዚህ አታድርጊ ለፈጣሪ ብለሽ ቢያንስ ቁጭ ብለን እናውራ እባክሽ አንድም ቃል እኔ ካንተ መስማት የምፈልገው ነገር የለም አሁን በሩን ከፈተልኝ ልሂድበት እያልኩ ነው ያለሁት አይሆንም እያልኩሽ ነው ይኸውልህ አዳምጠኝ እምቢ የምትል ከሆነ ጮሃለሁ በመጨረሻ እዚሁ ያሉ ሰዎች በሙሉ ይሰበሰባሉ ክብርህ ሁሉ ይዋረዳል ነግሬሃለሁ ትዋረዳለህ ነግሬሃለሁ በሩን ክፈት ብያለሁ እንደፈለገሽ መሆን ትችያለሽ ጩኸ ከፈለግሽ አንቺ እኮ የኔ ሚስት ነሽ ወዴትም መሄዳችን በቃ ከዚህ በኋላ እኔ አንተ ሚስት አይደለሁም እየተረገምክ ነህ ከዚህ በኋላ አንተ ሚስት አይደለሁም እያለችም በመጨረሻ ተናዳ እጇ ላይ ያለውን ቀለበትም አውልቃ ተወረውረዋለች እኔ አንተ ሚስት አልሆንም ከዚህ በኋላ ይኸውልሽ እንደዚህ ሆነሽ እኔ በፍጹም እንድትሄጂ አልፈልግም ይኸውልሽ አዳምጪኝ የተናገርሽውን ነገር በሙሉ ሰምቻለሁ ተቀብያለሁ እኔ ከሚኔ ጋር ግንኙነት ነበረኝ አንቺን ከማግባቴ በፊት ይሄንን አምንልሻለሁ እኮ እኔ ነገር ግን የኔና እሷ ግንኙነት ባጭር የተቋጨ ግንኙነት ነው ሁሉም ነገር አብቅቷል እኔና እሷ ግንኙነት የለንም እያለ ተንበርክኮ የኔና እሷ ግንኙነት ከተቋረጠ በጣም ረጅም ጊዜ ሆኖታል ምክንያቱም እኔ አንቺን አፍቅሬሻለሁ አንቺን ነው ማፈቅረው እኔ አሳፋሪ ነህ በጣም ነው የምታሳፍረው ሶመር እርጉዝ ሚስትህን ጥለህ መተህ ከኔ ጋር አብረህ ተኝተህ ነበር ይኸውልሽ እኔ እኩል አስረዳሽ ነበር ከሚኔ ጋር ያለኝን ግንኙነት ስለ ልጄ ሁሉንም ነገር እኮ ላስረዳሽ ነበር ነገር ግን ትክክለኛው ወቅትና ሰዓቱን እየጠበቅኩ ነበር እኔ ያንተን ቃል ምንም አይነት ነገር መስማት አልፈልግም በሩን ክፈትልኝ ብያለሁ አሁን እያለ ከተቀመጠችበትም ትነሳለች የትም አትሄጂም ይሄን ነገር በፍጹም አታረጊውም ቱርካን እያለ በሩ ላይ አላስወጣ ይላታል ይኸውልሽ እኔ በህይወቴ በሙሉ የሰራው ስህተት ቢኖር አንድ ስህተት ብቻ ነው አንቺን የበደልኩሽ አንድ ነገር ብቻ ነው አንቺንና ሚኔን በአንድ ቤት ውስጥ ማኖሬ ይሄ ብቻ ነው ስህተቴ ምንም ሌላ ነገር ያጠፋውን ነገር የለም በመጨረሻም አይኗን እያፈጠጠች አሁን በሩን አከፍትልኝም በፍጹም አልከፍትልሽም እንደዛ ከሆነ ይኸውልህ ሶመር እኔ ከህይወት ወጥቻለሁ ካንተ ህይወት ወጥቻለሁ አሁን በሩን ትከፍትልኛለህ ወይስ አትከፍትልኝም አይደለም በአንድ ቁልፍ ይኸውልህ በ40 ቁልፍ ይሄንን በር ብትዘጋው አንተና እኔ ከዚህ በኋላ አንድ ላይ አንኖር መቼም ቢሆን አብረን አንሆንም ሶመር እያለች ስትናገር እንባው ቅርር እያለ ሶመርም ይመለከታታል
ከሰዓታት ቆይታ በኋላ ሶመርም ቁልፉን እንደያዘ ቱርካንም ተቀምጣ ትመለከተዋለች። ሶመር የሚጠጣ መጠጥ ጎንጨት እያለ ቁልፉን ይመለከታል። በመጨረሻም ሶመር ሻንጣዋን የቱርካንን ሻንጣ እየጎተተ ይመልሳል። ተመልሶ በሩ ላይ ሶመር ይቀመጣል። አይኖቿን እየተመለከተም ይናገራል። ይኸውልሽ እኔ ከሚኔ ጋር ምንም አይነት ግንኙነት የለኝም። ምንም ነገር የቀረ ነገር የለም እኔና በሷ መካከል። እሷ የልጄ እናት ብቻ ነች። ከዚህ በተጨማሪ ለሷ የሚያደርኩላት ነገር የለም። ሁሉም ነገር የማረገው ነገር በሙሉ ለሷ ብዬ ሳይሆን ለልጄ ስል ነው። ልጄ ንጹህ ነች፣ ምንም ነገር አታውቅም። ኪራዝን መንከባከብ ስለምፈልግ ነው። ለልጄ ስል ነው ሁሉም ነገር የማረገው። ስለ ሚኔ ምንም አያገባኝም። እኔ ከዚህ በተጨማሪ እኔ ሁሉም ነገር ማጣት እችላለሁ። ካንቺ ውጪ እኔ የማስበው ነገር የለኝም። አንቺ ሁሉም ነገር ነሽ ቱርካን እያለም እየደጋገመ መጠጡን ይጎነጫል። እንባውም በጉንጩ ላይ ይፈሳል። ከሰዓታት ቆይታ በኋላ ሶመርም መጠጡ ተደማምሮ እንደ እንቅልፍም ሸለብ እያደረገው በእጁ ላይ ቁልፉን እንደያዘ ጋደም ይላል። የሱን እንቅልፍ መውሰድ የምትጠባበቀው ቱርካንም የሱን መተኛትና ለመተኛት ታረጋግጣለች። እንቅልፍ እንደወሰደውና እንዳልወሰደው በእግሯ ነካ እያደረገች ካረጋገጠች በኋላ ከተቀመጠችበት ተነስታ ቁልፉንም ለመውሰድ ጎንበስ ብላ ቁልፉን በእጇ ያዘ ስታረግ ሶመርም በመጨረሻ ነቅቶ እጇንም ጥርቅም አድርጎ ይዘዋል። ይኸውልሽ እኔ በጣም ነው ማፈቅርሽ። ከምታስቢው በላይ ወድሻለሁ። ወዴትም ሄዳችም የትም አትሄጂም። በመጨረሻም ተስፋ ቆርጣ ተመልሳ ወደ መቀመጫዋ ላይ ትቀመጣለች። ምሽቱም አልፎ በነጋታው ጠዋት ሶመር በሩ ላይ እንቅልፍ እንደወሰደው ተኝቶ እንዲሁም ደግሞ ቱርካንም ሶፋ ላይ ተኝታ ቀድማም ትነቃለች። አሁንም ቢሆን ሶመር ቁልፉን እጁ ላይ እንደያዘ ነው። ይሄንንም ቱርካን ትመለከታለች። ከተኛችበትም ተነስታ ወደ ቀኝ ወደ ግራ እየተንጎራደደች ምን ማድረግ እንዳለባት ታስባለች። በድጋሚ ቦርሳዋንና ሻንጣዋን ከመሬት ላይ አንስታ ቀስ እያለች እየተራመደች ወደ በሩ ጋር ታስጠጋለች። በሩ ጋር እንደደረሰችም ሶመርም ከእንቅልፉ ይነቃል። በጣም ጭንቅላቴን አሞኛል ቱርካን፣ ለማንኛውም ደህና አደርሽ። በጣም ጥሩ፣ ለማንኛውም ነቅታል ሶመር፣ ስለዚህ አሁን መሄድ ይችላሉ። ለመሄድ ቁልፍ ያስፈልግሻል እያለም ቁልፉን በእጁ ያሳያታል። ካሳያት በኋላም በመጨረሻ ተመልሶ ወደ አልጋ ክፍል ቁልፉን እንደያዘ ይሄዳል። መሬት ላይም ከልብሱ ጋር ስልኩን ጥሎት ነበርና የተላከለትን ሜሴጅም ጎንበስ እያለች ቱርካንም ትመለከታለች። በሌላ በኩል ሌሊቱን ሙሉ ስትጠጣ ያደረችው ሚኔ ወደ ሆስፒታልም ልጇን ይዛ የድካም ስሜት እየተሰማት እየተራመደችም ትሄዳለች። በድንገትም ናስሪን አሻግራ ስትመለከት ሚኔን ታያታለች። ሚኔ ካወርቆባት ልታነሳ ልጇንም ስለያዘች እየተቸገረች ባየችበት ሰዓት ናስሪንም አላስችል ብሏት እየሮጠች ሄዳ ቆይን አግዝሻለሁ ብላ ተናግራ ልጇንም ትቀበላታለች። ሚኔም እየተገረመች ናስሪንን እያየች አመሰግናለሁ፣ እንዴት ነሽ? ደህና ነሽ? ፊትሽ እኮ ጥሩ አይደለም። ምንም አይደለም፣ ውጪ ታክሲ እየጠበቀኝ ነው። እኔ አግዝሻለሁ፣ እንሂድ፣ በቃ ነይ እንሂድ እያለችም ናስሪን የሚኔን ልጅ ይዛላት መሄድ ይጀምራሉ። ታክሲው ጋር እንደደረሰችም ግቢ የኔ ልጅ ግቢ ወደ ታክሲ ውስጥም የሚኔን ልጅ ካስገባች በኋላ ናስሪን ኪራዝን እየተመለከተች በጣም ደስ እያላት፣ ነገር ግን የሚኔን ሁኔታ እየተመለከተች በጣም ታዝናለች። ምን ማድረግ እንዳለባትም ታሰላስላለች። በመጨረሻም ከሚኔ ጋር ወደ ታክሲ ውስጥ ገብታ ናስሪንም ለሹፌሩ ትናገራለች፣ ወደ ሩቺያን ጋር ውሰደን። ሚኔም ትናገራለች፣ አይሆንም፣ በፍጹም ወደዛ መሄድ አልፈልግም፣ ድጋሚ ወደዛ መሄድ አልፈልግም። እኔ በጣም ጥሩ፣ በቃ ወዴት ነው ታዲያ መሄድ የምትፈልጊው ልጄ? ወዴት ትሄጃለሽ? ወደ ሲኦል ነው መሄድ የምፈልገው፣ እኔ ሌላ መሄጃ የለኝም ብላ ስትናገር ናስሪን አላስችል ብሏት ህፃኗንም እየተመለከተች ግራ ትጋባለች። ሹፌር ወደፊት በቃ በቀኝ በኩል ታጠፍ እያለችም ናስሪን ትናገራለች። መሄድም ይጀምራሉ። በሌላ በኩል ቱርካን የሶመርን ስልክ ካነሳች በኋላ የተላኩትን ሜሴጆች ማንበብ ትጀምራለች። የላከችው ሚኔ ነበረች። ይቺ ቱርካን የምትባል ሴት አሁንም እንቅልፍ አልወሰዳትም ወይስ ደግሞ ለመቅረፍ ፈልገህ ነው? ሶመር ለምንድን ያልመጣው? የኔ ውድ እየጠበቅኩ እኮ ነው ያለሁት፣ ለምን አመጣም ቶሎ? ነግረኸኝ ነበር አይደለም እንዴ? ቱርካን ልክ እንቅልፍ እንደወሰዳት እመጣለሁ ብለኸኝ ነበር እኮ። ይህም ሜሴጅ እንዳነበበች ቱርካንም ራሷን መቆጣጠር ይከብዳታል። ጥርሷን እየነከሰችም ትናደዳለች። ሶመር አሁንም አልበቃም ማለት ነው? አልቋል፣ የኔና የሚኔ ግንኙነት አብቅቷል ብለኸኝ ነበር፣ ሁሉም ነገር አልፏል ብሎ ነበር ተናግሮ ነበር። እየተናደደችም በመጨረሻ ስልኩ ላይ ሜሴጅ መጻፍ ትጀምራለች። በመጨረሻም ወደ ሚኔ ጋር ቴክስቱን ትልካለች። መልሳም ስልኩን አገኘችበት ቦታ ታስቀምጣለች። በሌላ በኩል ናስሪን ሚኔን ከልጇ ጋር እንደሆነች ወደ ቤቷ ወስዳለች። ግድግዳው ላይም የሶመርና እንዲሁም ደግሞ የቱርካንን ፎቶ የተጋቡበትን ፎቶ እየተመለከተች ሚኔን በጣም እያዘነች ነው። በአንጻሩ ናስሪን የሚኔን ልጅ እያጫወተች እንቅልፍ እንዲወስዳትም እያደረገች ነው። የሚበላ ሾርባም ሰጥታት ሚኔም ከመስ እያደረገች ከተኛችላት በኋላ ናስሪን ሚኔን እየተመለከተች ትጠይቃታለች። ልጄ ምንድነው እሱ እንደዚህ መሆን? ምንድነው የሆንሽው? እንደዚህ ሆነሽ በጣም አዝነሽ በጣም ታመሻል። ልጅሽን ታዲያ እንዴት አድርገሽ ነው የምትንከባከቢያት? ትንሽ እንኳን ለልጅሽ ብለሽ አትበረችም? አታሳዝንሽም ልጅሽ? ምንም ችግር የለውም እናት ናስሪን፣ ልጅም ትቅመሰው። ህይወት ማለት እንዴት ከባድ እንደሆነ ትመለከተው። እኔ ምን ማድረግ እችላለሁ ብለሽ ነው? ለምንድነው ቆይ እንደዚህ የምትሆኚው? አንቺ ራስሽ እንደዚህ የምትጎጂ ከሆነ እንደዚህ የምታዝኝ ከሆነ ልጅሽን ማን ሊያሳድግልሽ ነው?
ልጅሽም ማን ሊንከባከብልሽ ነው? ይችን ቆንጆ ልጅ ማን ይንከባከባታል? ምን ያክል አንቺ እንደምታስፈልጊያት እንኳን አትረጅም። አንቺ እኮ አሁንም ቢሆን በጣም ወጣት ነሽ፣ ገና ልጅ እኮ ነሽ። ገና ከፊት ለፊትሽ በጣም ረጅም ህይወት ይጠብቅሻል። ቆፍጠን ብለሽ ራስሽን ልታስተካክይ ይገባል። በዚህ እድሜሽ ተስፋ ልትቆርጪ በፍጹም አይገባም። ምንም አይነት ተስፋ የመቁረጥ መብትም የለሽም። ምክንያቱም ይቺ ህፃን ልጅ አለች። ምን እያልሽ ነው ያለሽው? ቆይ እያለችም እንባዋ ቅርር እንዳለ ሚኒም ትናገራለች። እኔ ቀላል ነገር ነው ብዬ ነው እንደዚህ ማድረገው? ቀላል ነገር አድርገሽው ነው? እኔ እኮ በጣም ትልቅና ረጅም የሆነ ህልም ነበረኝ። ቤተሰብ ሊኖረኝ ይገባ ነበር አይደለም እንዴ? ነገር ግን አልሆነልኝም እያለችም ስቅስቅ ብላ ታለቅሳለች። እኔ ምልሽ ቆይ እናት አባት ቤተሰብ የለሽም እንዴ? ቆይ ሚኒ መኖርስ ነበሩ፣ ቤተሰብ ነበረኝ። ነገር ግን እኔን ከህይወታቸው ካስወጡ በጣም ረጅም ጊዜ ሆኖታል። እኔን የሚፈልገኝ ሰው የለም። የትም የሚሄድበት ቦታ የለኝም። እኔ ማንም የለኝም። ቤተሰቦቼ እነሱ በጣም በሚያስፈልጉኝ ሰዓት ነው እኔን ያባረሩኝ፣ በዛ ሰዓት ነው። እኔ ብቸኛ ነኝ አሁን እያለችም ታለቅሳለች። በመጨረሻም ናስሪን ከተቀመጠችበት ተነስታ ሚኒን ለማጽናናት ከጎኗ ቁጭ ብላ በመጨረሻም ታቅፋታለች። ምን ማድረግ እንዳለባትም በጣም ግራ ይገባታል። ታውቂያለሽ ግን ናስሪን ታውቂያለሽ፣ ቱርካን በጣም እድለኛ ሴት ነች። እንዳንቺ አይነት በጣም የዋህና ገራገር እናት አላት። ቤተሰብ ሙሉ ቤተሰብ አላት። እኔም ልክ እንዳንቺ ልጅ እንደ ቱርካን እናት አባት ቢኖረኝ ቤተሰብ ቢኖረኝ ከጎን የሚቆም ሰው ቢኖር ኑሮ እንደዚህ መሆን ይመስልሽ ነበር? እንዲህ መሆን ይመስልሽ ነበር? ናስሪንም የሚኒን እጅ ያዝ እያረገች ይኸውልሽ ልጅ አዳምጪኝ። የቤተሰብ ድጋፍ በእውነት በጣም አስፈላጊ ነገር ነው እንደተናገርሽ ነው ሚኒ። ነገር ግን ያንን የቤተሰብ ድጋፍ እየፈለግሽ ሰው እንዲያግዝሽ እየፈለግሽ ሌላ ችግር ውስጥ እየገባሽና እየተጨነቅሽ የምታመጪው ህመም ላንቺ ብቻ አይደለም ለልጅሽም ይተርፋል። አሁን ይኸውልሽ ሚኒ ማሰብ ያለብሽ በዚህ መልኩ ነው። አንቺ እናት ነሽ፣ ራስሽን የቻልሽ እናት ነሽ። ለራስሽ እናት መሆን አለብሽ። ለራስሽ ቤተሰብ መሆን አለብሽ። በሁለት እግርሽ መቆም አለብሽ። ጠንካራ መሆን አለብሽ። ላንቺ ብለሽ ብቻ አይደለም ለልጅሽ ስትይ ጠንካራ መሆን አለብሽ። እንደዚህ ሆነሽ ራስሽን አሳምነሽ ጠንካራ ስትሆኚ አሁን የሚሰማሽ ህመም በሙሉ ይጠፋል። እኔ ባለሁበት በህይወት ዘመኔ በሙሉ የማይጠፋ ህመም አይቼ አላውቅም። ሁሉም ችግር ያልፋል። ሁሉም ህመም ያልፋል። ሁሉም ቁስል በጊዜ ሂደት ይድናል። የማያልፍ ሀዘን የለም። አንድ ቀን የምትጓጉለትን ህይወት መኖር ትጀምሪያለሽ። ነገር ግን አሁን ተስፋ መቁረጥ የለብሽም። ተረድተሽኛል አይደል? ናስሪን ታውቂያለሽ፣ እኔና ሶመር እኮ የሆነ ጊዜ ላይ በጣም ደስተኛ ነበርን። ነገር ግን የሱ እናት እኔን በፍጹም አልወደደችኝም ነበር። እኔን አልተቀበለችኝም ነበር። ለነሱ መመጠን በፍጹም አይመስላትም እሷ። ምክንያቱም እኔ ከዚህ ቀደም ያልተሳካ ጋብቻ ነበር። ለዛ ነው ክብራቸውን ዝቅ ማረግባት መሰላት። በመጨረሻም ያለ ውድ በግድ ቱርካንና ሶመርን እንዲጋቡ አደረገች። ደስታችንን የኔና የሶመርን ደስታ ነጠቀች። ሶመርን የኔ ጥላት አደረገችው። እኔም ምለው ግን ልጄ ሚኒ ቱርካንና ሶመር ልጅ ለመውለድ እንደተዘጋጁ አውቀሻል አይደለ? እንደጸነሰች አውቄያለሁ። አንድ ነገር ግን ልንገርሽ ናስሪን፣ ቱርካንና እኔ ለነሶመር ቤተሰብ በጣም እንደ ጥላት ነበር የምንታየው። ጥሩ ሰዎች አድርገው አልነበረም የተቀበሉን። እሷን ብትሆን ተሰቃይታለች። አሁን ግን በመጨረሻ የሶመርና የቱርካንን ጋብቻ ምረብሸው እኔ እንደሆንኩ ነው የሚረዱት። የነሱ ጥላት አድርገው ስለውኛል። ነገር ግን ኪራዝ የኔ ልጅ የሶመር ልጅ መሆኗ መቼም ቢሆን የማይቀር ነው። ይቺ ህፃን የሶመር ልጅ ነች። በዚህም በጣም ነው ማዝነው። እኔ ሁልጊዜም ቢሆን እንደተሸማቀቅኩ ነው የምኖረው። እኔም በፍጹም አይፈልጉኝም ይመስለኛል። ልጅሽ ሳትነጋገርም አሁን ነቅታለች። ዳይፐሯን ቆይ ልቀይርላት። ከጧት ጀምሮ ዳይፐሯን በፍጹም አልቀየርኩላትም ነበር ብላ ተነስታ ወደ ልጇ ጋርም ቀረብ ትላለች። ይመስለኛል ትንሽ ሳያቃጥላት አይቀርም ልጅሽ፣ ለብ ያለ ውሃ አዘጋጅላት እንድትታጠብ ብላ ተናግራ እየተራመደች ናስሪንም ትሄዳለች። በረጅሙ ከተነፈሰች በኋላ አሁንም ቢሆን ሚኒ ግድግዳው ላይ ያለውን ፎቶ የሶመርና የቱርካንን ፎቶ ትመለከታለች። ከተቀመጠችበትም ተነስታ እየተናደደች ፎቶውንም በእጇ ትይዘዋለች። በድንገትም የሚኒ ስልክ ላይ ሜሴጁ ቱርካን የላከችው ሜሴጅ ይገባል። ሜሴጁንም ማንበብ ትጀምራለች። ሆቴል ነው ያለሁት፣ እየጠበቅኩሽ ነው ያለሁት ሆቴል የሚል መልእክት ነበር ቱርካን ለሚኒ ላከችላት። ይህን ካነበበች በኋላ ጥርሷን እንደነከሰች ሚኒ ናስሪንም ወደ ሳሎን ስትመለስ ህፃኗን ብቻ ታገኛታለች። ሚኒ የለችም ነበር። እየተደናገጠችም ሚኒ እያለችም በመስኮት ብትመለከታትም ሚኒን ታጣታለች። በሌላ በኩል ሆቴል ውስጥ ቱርካን ልብሷን እየቀየረች ሶመርም ስልክ እየደወለ ቁርስ እንዲያመጡላቸው ያዛል። ከጨረሰም በኋላ ቱርካን እባክሽ ተረጅኝውልሽ ማለቴ እድል ስጭኝ፣ በቃ ይሄውት እንዲቀጥል እድል ስጭኝ። በቃ እርስ በርሳችን በጣም ነው የምንዋደደው። ትልቅ የሆነ ፍቅር አለ በመሃላችን፣ እውነተኛ ፍቅር አለ። ያጠፋሁትን የሰራሁትን ስህተት በሙሉ አስተካክላለሁ እንዳጠፋው። ይኸውልሽ እኔ አንቺ ልጄ ደስተኛ ሆነን መኖር እንችላለን። አሁን በመታወራው ነገር እኔ እርግጠኛ አይደለሁም ሶመር። ቱርካን ልታምኚኝ ይገባል። ይኸውልሽ እመኚኝ እባክሽ። እመኚ ነው የምትለው? አሁንም ቢሆን እኮ እየዋሸን ያለው። ኧረ በፍጹም እየዋሸሁሽ አይደለም እኮ። እንደዛ ከሆነ በጣም ጥሩ ነው። ይኸውልሽ ሶመር፣ እውነታው ሲወጣ ግን አይን ላይ ያገኘዋለሁ። እውነታው በሚገለጥበት ሰዓት አይን ላይ ማንበብ እችላለሁ እኔ። ይኸውልሽ ምንም አይነት ነገር የለም። ምንም የሚፈጠር ነገር ደግሞ የለም። ቱርካን ተረጋጊ። በዚህ መሀልም በር ይንኳኳል። ይመስለኛል ያዘዝከው ቁርስ ሳይደርስ አይቀርም። ለምን በሩን አከፍተውም? ሄድና ክፈተው ሶመር። ምንድነው የምታወሪው? ቁርስ በዚህ ሰዓት ይደርሳል እንዴ? አሁን እኮ ነው የደወልኩት። በመጨረሻም ከተቀመጠበት ተነስቶ ሶመርን በሩን ከፈት ሲያደርግ የመጣችው ሚኒ ነበረች።
እሷን ልክ እንዳያትም በጣም እየደነገጠ ሶመር የሚያደርገውን ነገር ያጣል። በሁኔታው ግራ እየተጋባች ሚኔም ዝም ብላ ትመለከተዋለች። በአንጻሩ ቱርካን ተረጋግታ ተቀምጣ የሁለቱን ሁኔታ ትመለከታለች። ምን ልትሰሪ ነው የመጣሽው? ማለት ምን ታደርጊያለሽ እዚህ? አንተ አይደለም እንደ ደወልክልኝ? የጠራኸኝ እኮ አንተ ነህ። በፍጹም እኔ እንደዚህ አላደረኩም። እኔ አልጠራሁሽም። በመጨረሻም ዞር እያለ ቱርካንን ይመለከታታል። ቱርካንም ከተቀመጠችበት ትነሳለች። እርስ በርሳቸውም ይፋጠጣሉ። ሚኔም የምታደርገው ነገር ግራ ይገባታል። በአንጻሩ ቱርካን ዘና እያለች ሁለቱንም ትመለከታቸዋለች። ምን መሰላችሁ ሰዎች፣ እናንተ ለመገናኘት የኔን እንቅልፍ መውሰድና ለመውሰድ መጠባበቅ የለባችሁም ብዬ ነው እያለች ስትናገር እየደነገጠ ሶመርም በድንጋጤ ውስጥ ሆኖ ቱርካንን ይመለከታታል። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ እስከ መጨረሻው ድረስ የወፍ ጎጆ ድራማን መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።